ሺህ ብር ዳን የመጣው አሁን ማን ነው የሚከፍለው? ገና ይታመማል። ገና ያብዳል። ይሄንን የፈራው ታው ኧረ ታው ጤነኛ እንኳን አይደለም ልጁ። ይቺ ደግሞ አህያ ወላ ሙሃ እራው አሞት ነበር። አየሽ ፍቅርሽ ታየ እንደዚህ አቤት ስትወጪ የራስሽ ልጆች ቢታመሙ ታወጪ ነበር። አንቺ በስባሳ ግማታ፣ አንቺ ትላም ሸርሙጣ ውሻ ልጅ ድሮስ ከወላሙ ምን ይገኛል? ታጥባችሁ ማትጠሩ ኒኒ ፈርዶበት እንደው መጠጊያ እኮ እንጃውን አንቺ ማን አባሽ ፈልጎሽ ነው? እናንተ ከወላሙ ሴት ማለት እንደው ደደብ ናት ለካ ሰው ወዶ አይደለም የሚንቃችሁ። እንደው ሰው ይታመማል አይደል? ደበቅ ለምን ያውጣሹ? ምን እንዲሆን ነው ታሞ ስንት መከራ ምን አባሽ መከራ ሳለሽ እየሄድሽ ቁላውን እየጠባሽ አይደለም? ምን በባዶ አንጀት ወይ ምግብ አሰጪው ብር የለም መንግስት አይረዳው። ዝም በይ ትሉጭልኝ ሳይበላ እኮ ነው የሚበዳሽ የነበረው። ቀን እንኳን ምግብ ሳታበይ አንድ ቀን እግዚአብሔር ምስክሬን እኮ ነው። ኧረ ምን ትንሳኤ ነው እቺ ያንሳትና የሚያነሳ ነገር ከወላሙ እኔ ወላሙ እንዳስጠላኝ ባንቺ የተነሳ አይስወር አፈርቢ ምን አይነት ጭካኔ ምን ያደርግልኛል? ለምን አይኔ ላይ ማደቅ ነው? ሄዱባት ልትሄጂባት ነው ወይስ ምንድን ነው? ምን ታዲያ ሰው እንደው የፈለገ እንኳን ጠላት አለ። እኔ እንኳን ጠላቱ ነኝ፣ ደስ ሊለኝ ይገባል አይደል? ምን አባቷ አስወጣሽ? እሱ አብረሽ ምን በድሎሻል? እቺ ወላሙ ናታ እዚህ ሀገሯ ቦሌ ሪካርድ ሄድበት አንቺ ወላሙ እያል አፈር አባሽ አፈር ቢና ሲሆን አንቺ ሴት ብትሆኚ ነው አይደል? ሴት ብትሆኚ ድብቅ አድርገሽ አሳክመሽ ያ ማንም ሳይሰማ ሰው ታረጊው ነበር። ሁለት ባዶ ደሃ፣ እሱ ደሃ አንቺ ደሃ። ምን ብዙ ጣጣ አለ። የተከሰሰው ሲሰርቅ ምናምን ብዙ ነገር አለ። ርቦት ሲሰርቅ ነው። አንቺ ውሻ ምን ደሰቀሽ? ጫማው የምን አባሽ ጫማ ገዝተሽ ነው? የምን አባሽ ጫማ ገዛሽ? ብዙ ወጪ ነበር። የምን አባሽ የቤት ኪራይ ጓደኛሽ ጋር አይደለም እንዴ? አንድ የሆነች ያንቺ ቢጤ ወላሙ ጓደኛሽ ጋር እዛ ቀን ሺሻ ቤት ጫት ቤትና ሺሻ ቤት አይደለም እንዴ? በቀደም ለታ እንደዚህ ያነቁት እንዴት ሰው የሰው ልጅ ወይስ እዚህ ነው የምትኖሪው? ለሱም ጭቅቅታ እንትንሽን አስብሉን ጋርገሻል አይደል? ብላርሻል ህጉን አታቂ። አንድ ሰው ካልወረቀት ሲኖር ኖ አቲ ልክ ናት እንኳን ባቲ ምን ዳታረጊው አንቺ ብቻ ነኝ እንዴ? ይሄንን ወንዳውን ቁጥሽን ይዘሽ እንደዚህ አሁን ወረቀት መጣ ተገኛ ልክ ሲገኝ ቀብ ሲያረጉት በአንድ ወረቀት አሳበዱት እንዴ ብር። ከዛ ራሴን ላጠፋ ነው አለ አንጠልጥለው እብዳት ቤት ነው ከተቱ። አታሳዩም ነበር ታዲያ መልኩ እንዴ? ያሰቀች እንደምኮ እንዴ የምንግምና እንዴ አልኩ። ጫማው ምን አይነት ወላሙ ደደብ ነሽ? ጫማው የቤት ክራዩ ገንዘቡ በቃ ላንቺ ትልቅ ነገር ነው። አይወላሙ አይ ጉዴላ ግንጋንጋ አንቺ ላይ ይውደቅ። አንቺ ላይ እኔ ላይ ይወደቀ ሰው አንቺ ላይ ይውደቅ። አይችግር አንድ ቀን እንኳን ይውላ ምን ተጎድቶ ነው? እስቲ ንገረኝ። ምን ሰርቶ ነው? ከአንዱ ቤት 5-6 ፎቅ ሰራ። የት አለ ብሩ ታዲያ? 5-6 ፎቅ የሰራበት በነጭ እንኳን ያልሰራ በወረቀት ያልሰራ እኮ ደደብ። አሁን ገባችሁ? ያ ሁላ ጩኸቴ እንደዚህ እንዳይመጣ ነበር። አሁን ገባችሁ? ከሲስተም መውጣት ማለት
ከሲስተም መውጣታችሁ ብቻ አይደለም እዳ ውስጥ መግባታችሁ። አሁን ማን ነው የሚከፍለው ኢንሹራንስ? ምትመክሪው ምክር ሰው ራሱን እስከ ማጥፋት ድረስ። ምክንያቱም ምንም ቢሆን ወንድ ልጅ ነው ያ አነስኩኝ ማለትን አይፈልግም። ምክንያቱም እዚህ ጋር ችግር አለ። አንቺ ብቻ አንድ ሽንኩርት በባዶ ቦስ አሁን ሲስተም ውስጥ ገብቷል። አሳብድሻለሁ። አንቺንም ደግሞ ጨምሬ ነው ግን አንቺም ትገቢያለሽ። ቀጣይ አንቺ ነሽ ብትገቢ ያ እሱ ነው የሚያስገባሽ። እሱ ደግሞ ልንገርሽ የነቀለት ያስገባሻል። እናንተ ደግሞ ኮፒ ሊንክ እኔ አሁንም ቢሆን ልንገርሽ አይደለም አሁንም ቢሆን እኔ ከመርዳት ወደ ኋላ ነኝ። አንቺ አህያ ነሽ እኮ አልኩሽ። ምንም የለሽም። ዜሮ አንድ ቲሸርት 5 ዓመት የምትለብሽ ብስብስ እኮ ነሽ። ቢኖርሽማ ታስታውቂ ነበር እኮ። ቢኖርሽ ሰው ብትሆኝማ ስራ አለሽ አይደል? መኪና እንኳን የለሽ፣ ድራይቨር ላይሰንስ እንኳን የለሽ። ለስሙ ግን ስራ አለሽ። ከየት አባሽ አምጥተሽ አንቺ ብቻ አውሪ። ልብስ ጫማ ገዛ እኔ እኮ ልብስ ጫማ ገዛ። ልብስ ብዙ ወጪ ነው። 5 ወራችን አይደለ ቦስ 5 ወራችን። አይከኮ ቅባል ሂጂና መጀመሪያ የልጆችሽን ገንዘብ እያወጣሽ የበሰበሰች እናትሽን ብትረጂ ይሻልሻል። ያ ከዚህ እዛ እየተመላለሽ የማንንም እንትን እየጠረች እኔ አቅልሃለሁ አትበይ። ራሱ በእግሩ እንዲቆም ነው ወንድ ልጅ ማድረግ ያለብሽ። አንቺ እከክ ያ ወሬ ብቻ ባዶ ቂጥ። እዚህ ሀገር ያላችሁ ብዙዎቻችሁ ባዶ ቂጦች ናችሁ። ባዶ ናችሁ ባዶ ናችሁ። ለዚህ እኮ ነው የምትሰራችሁ። ያቺ ሊያጆ ቁጭ ብላ አውሮፓ አሜሪካ ባዶ ወይ ሰው አትሆኑ ወይ የሰውን ህይወት ታበላሻለሽ። ያ እግርሽን ብቻ እየከፈትሽ እየመጣሽ ምን አባቷ በአንድ ቤት ውስጥ እኮ እንደ ስንጤ ሰሪዎች የሉ 3 የእሷ ቢጤዎች አሉ በአንድ ቤት ውስጥ የሚኖሩ። እዛ የምትኖርበት ቤት ውስጥ ለ5 ሆነው ነው የሚኖሩት። ለ5 አንዳንዴ ጀርመን ሀገር ደግሞ ደባልም ተጀምሯል እንዴ? ቤት እንደዚህ ደባል ማኖር ይቻላል እንዴ? ልጅ ይዞ ለዚህ እኮ ነው ልጆቿን እያራገፈች አንዴ እሷ ቢጤ ወላሟ አለች አስቴራት ምናምን ትባል፣ ሌላም አለች ደግሞ ሚሚ የምትባል የሀገር ወላሞ ተሰብስበው አንድ ቤት ውስጥ ይኖራሉ። አንዱ ልጅ ትይዛለች፣ አንዱ ልጅ ትይዛለች። በቃ እየተበዱ ይመጣሉ በየንቱ። በቃ ዜሮ ብር የለም። ሆስፒታል ገብቷል አብዶ። ድረሱለት እናንተ ተጋሮች። ለምን ብርጅስቶን ብር አሰባስቢለት። እዳ አለበት ግልጽና ግልጽ እዳ አለበት። በቃ ወደ ሲስተም ለመግባት አይደለም። ወደ ሲስተም ምን ሆኖ ወጣ? እስቲ ጠይቅ። ምን ሆኖ ወጣ ከሲስተም? ጫፉን እየቃመ ፍራንክፈርት። ኧረ መተው ወረቀትን አስተካክል ፈልገሽኝ ነው። ኧረ ይሄ ነገር ከባድ ነው። ህጉን የሚያቅሰው ኤልሳዬ እንዲልሽ። ኧረ ከባድ ነው። ኧረ እናብዳለን አብረን። እንኳን አብሮ አደረሳችሁ። አብረን አበደ። አሁን እንኳን አልቀረድኝም። እኔም እኮ እያበድኩኝ ነው። አፈር ቢያፈር ያስበላሽ። ካወጣሽማ እኛም እናወራልሻለን። ስንናገር የነበር ይሄን ቡና ላፈላ ነው ካሰችኝ። እቺ ደግሞ እናንተ ምን ነው ጉድ ይላናት እንደው ምን ጉድ ነሽ? ቁላ ብርቁ አይ ግንጋንጋ አይ ቁላ ብርቁ ጎረም ተሰጠኝ እንደሱ አይነት ምን ያ በፊቱም ባልሽ እኮ ይሄንን ነው የሚመስለው ያለ ቶማስ እንዴት ነው ዋላ አረዚ የዚህ ደግሞ ለየት ይላል። አጥንቱን ያለው ይሏቸዋል። አጥንቱ ጫት እንደዛ ሆኖ ጫቱን ያስገባል፣ ሲጋራውን ያቦናል። ያ ለሲጋራ አያጣም። ያ ፍራንክፈርት አይደለም ጫቱን ያስገባል። አለቀ። አንቺ ሴት ብትሆኚ ኖሮ ሴት ብትሆኚ ትክክለኛ አፍቃሪ ትክክለኛ እልህ የለሽማ። ከየት አባሽ አምጥተሽ ያ ሞራል የለሽ ገንዘብ የለሽ ሴት ብትሆኚ አውጥተሽ ገመናሽን አታሳይ።
እና ብላ አፈር ቢ እንደ አፈር ያስበላሽ። የእሱን ላንቺ ያርግልሽ። ተደፊ ድፍት ያርግሽ። እኔ እንደዚህ ባለጌ በጣም አመጣለሁ። የት አባቷ ኩኪንግ ጉዴላ ከየት አባቱ ምግብ የሚያውቀው ነው። እቺ ዘረቢስ የት አባቷ የትኛው እዛ ቅጠሏን እንደ ጉዴላዎች እየሮጠች ትብላ። የት አባቷ የምታውቀው ነው ጉዴላ